ሀይ እንዴት ናችሁ? ሰላም ናችሁ ወይ? በህይወታችን ማለት ነው በጣም ደስተኛ መሆን የምንፈልግ ከሆነ አንደኛ በተቻለን መጠን ወይም ሁሌም ራሳችንን ሆነን እንገኝ። ለምን ሌላ ሰው ለመምሰል እንደመሞከር በጣም አድካሚ አሰልቺ ስራ የለም። ስራ አይደለ? ጠዋት ተነስተን ሌላ ገጸ ባህሪ ተላብሰን ምናምን ልክ ተውኖ እኮ ወደ ቤት እንደመመለስ ማለት ነው። እና አንድም የምንፈልገውን ውጤት አናገኝበትም፣ ብናገኝበትም ዘላቂነት የለውም። ከዛም ደግሞ ዋጋ ሊያስከፍለን ይችላል የሆነ ሰዓት ላይ እና ከጥቅሙ ጉዳቱ ነው የሚያመዝነው። ስለዚህ በተቻለን መጠን ራሳችንን እንሁን። ብዙ ጊዜ ደግሞ ራሳችንን መሆን በማንችልባቸው ሰዎች አካባቢ የምንገኝ ከሆነ ወይም ራሳችንን መሆን የማንችልበት ቦታ ብዙ ጊዜ ራሳችንን የምናገኘው ከሆነ ወይ ትክክለኛው ቦታ አይደለንም ያለ ነው ማለት ነው፣ ወይ ከትክክለኞቹ ሰዎች ጋር አይደለም ያለ ነው ማለት ነው። እና ይህንን ማለቴ ግን ማሻሻል ያለብን ክፉ ባህሪዎች፣ አመሎች ምናምን ሊኖሩን ይችላሉ። እኛን የተሻለ ሰው ከመሆን ወደ ኋላ ሊያስቀሩ ነው የሚችሉ። እነሱ ላይ በተቻለን አቅም ለማሻሻል ለማስተካከል እንሞክር። ግን በማንኛውም ሰዓት ሌላ ሰው መስለን ሳይሆን ራሳችንን ሆነን እንገኝ። ሁለተኛ ደግሞ ፍርሃቶቻችንን እናሸንፋቸው። ቁጭ ብለን ብናስብ ሁላችንም መዓት አይነት ፍርሃቶች አሉብን፣ ከትንሽ እስከ ትልቅ፣ ከተለመዱ እስካልተለመዱ አይነት ፍርሃቶች ማለት ነው። እና ለምሳሌ እኔ በተደጋጋሚ የምሰማው ድልድይ መሻገር ፍርሃት፣ ከፎቅ ወደታች የማየት ፍርሃት። ለምሳሌ እኔ ድልድይ የመሻገር ፍርሃት ነበረብኝ እና ከበፊት ጀምሮ የሚያውቁኝ ሰዎች ያውቃሉ ይሄንን። እና ጊዜ ወስደብኛል እሱን ፍርሃቴን ለማሸነፍ። ከዛ ደግሞ ትልልቅ የምንላቸው ፍርሃቶች ይኖራሉ። ብናደርጋቸው የእኛን ሕይወት ሊቀይሩ የሚችሉ ለሌላ ሰውም ሊተርፉ የሚችሉ ማለት ነው። ግን ብዙ አይነት ፍርሃቶች ጭንቅላታችን ውስጥ ብዙ አይነት የምንፈራቸው ፍርሃቶች ስላሉ ያንን ከማድረግ ተቆጥበናል። እና ይሄ ገና ያልተፈጠሩ ግምታዊ የሆኑ ፍርሃቶች ማለት ነው። እና እነዛን ነገሮች እናሸንፋቸው። ከትንንሾቹ እንጀምር። ድልድይ መሻገር ከሆነ ፍርሃታችን እንሂድና ድልድዩን እንሻገረው፣ አጠገባችን ያለው። ከፎቅ ወደታች ማየት ከሆነ ፍርሃታችን ረጅሙን ፎቅ እንፈልግና ሄደን ለምንድን ነው ይሄንን የምናደርገው? ትንንሾቹን ፍርሃቶቻችንን ስናሸንፋቸው ትልልቆቹን ለመጋፈጥ አቅም ይሆኑናል። እና እኔ ለምሳሌ ፍርሃቶቼን ለማሸነፍ መሞከር ከጀመርኩኝ 2 ዓመት ሆነኝና ብዙ ለውጦች አይቼበታለሁ ራሴ ላይ። አንደኛ እንደዚህ ማድረግ እችል ነበር እንዴ? እንደዚህ አቅም ነበረኝ ወይ እንድል ያደረጉኝ ያሸነፍኳቸው የምላቸው ፍርሃቶች አሉ። ከዛ ደግሞ ለካ እንደፈራሁት አይደለም፣ እንዳጋነንኩት አይደለም፣ በቀላል መወጣት የምችለው ነበረ ያልኳቸው ነገሮች አሉና እኔን እንደ ሰው የተሻለ ሰው አድርጎኛል። እና እነዛን ፍርሃቶቻችንን እናሸንፋቸው። እና እርግጠኛ ሆኜ የምነግራችሁ ነገር ደግሞ ምንድን ነው፣ እኛም በጣም ሊቀይሩን የሚችሉ ነገሮች ያሉት የምንፈራቸው ነገሮች ጋር ነው። አንዴ እነዛን ተጋፍጠን የተወጣናቸው ሰዓት በጣም ትልቅ ቦታ ላይ ነው ራሳችንን የምናገኘው። እና የምንፈራቸው ነገሮችን ብዙ ጊዜ የመፈጠር እድላቸው አናሳ ነው። ቢፈጠሩ እንኳን እንዴት መጋፈጥ እንዳለብን በሰዓቱ እናውቃለን። እና ምንድነው ወረስ ኬዝ ምንድነው ሊፈጠር የሚችለው? አለመሳካት ነው አይደለ? መውደቅ ነው። እንነሳለን፣ ህይወት ይቀጥላል ማለት ነው። እና ያንን አድርጉ። ሶስተኛ ደግሞ ማለት ነው በህይወታችን ውስጥ ብዙ አይነት ሰዎች ያጋጥሙናል፣ መልካም የምንላቸውም ከዛ ደግሞ ክፉ የምንላቸው፣ ህይወታችንን በጣም ከባድ ያደረጉት የምንላቸው ሰዎች ማለት ነው። እና
ለሁሉም አመስጋኝ ነው። ለክፎቹም ለመልካሞቹም፣ ለተሰጠንም ላልተሰጠንም፣ ለተደረገልንም ላልተደረገልንም እና እነዛ ክፉ ብለን የምናማረራቸው ሰዎች ማለት ነው ቁጭ ብለን ካሰብነው የሆነ ነገር አስተምረውናል፣ በሆነ መልኩ እኛን የተሻለ ሰው አድርገውናል እና ለሁሉም አመስጋኝ እንሁን ነው። ግን የዚህ ሁሉ ግን መሰረቱ የደስታ የሰላም ምንጩ ማነው? እግዚአብሔር። ስለዚህ ወደ ምንጩ እንቃ ለማለት ነው። ስላደመጣችሁኝ አመሰግናለሁ። ጠቃሚ ሆኖ አግኝታችሁታል ብዬ ተስፋ አደርጋለሁ። መልካም ጊዜ ይሁንላችሁ።